እርገት ሁለት ጊዜ ተፈጽሟል። አንድ እርገት በማህፀን፣ አንድ እርገት በ40 ቀን። በማህፀን የተፈጸመው እርገት በእመቤታችን ማህፀን የተፈጸመው እርገት ቃል ስጋ ሲሆን ስጋ ቃልን ሆኗል። ቃል ስጋን ሲሆን ስጋ ቃልን ሆኗል። ዮሐንስ ወንጌል ምዕራፍ 1 ቁጥር 14 እንደምትመለከቱት ቃል ስጋ ሆነ ይላል። ወሐደረ ላዕሌነ ይላል። ቃል ስጋ ሆነ በእኛም ላይ አደረ ይላል። ቃል ስጋ ሲሆን አንድ ምሳሌ መልሼ ላስታውሳችሁ። ሁልጊዜ እንደምናስታውሰው እንዴት ነው የሆነ ነው? ሳይለወጥ ነው። ብረት በየት ውስጥ እንደሚገባ ነው? እሳት ውስጥ እንደሚገባ። እሳት ውስጥ ሲሆን ብረቱ ይሞቃል። ብረትነቱን ይለቃል? አይለቅም። ሳይለቅ ግን ምን ይሆናል? እሳት ይሆናል፣ ቀይ ይሆናል ብረቱ ራሱ። ብረቱ ደግሞ ቀይ ሲሆን እሳቱ ደግሞ በብረቱ መጠን ይሆናል። ልክ እንደዚህ ቃል ስጋ ሲሆን ስጋ ደግሞ ቃልን ሆነ። ብረቱን በስጋ ትመስሉታላችሁ፣ እሳቱን በቃል እንመስላለን። እኛ አይደለም የሚመስለው ቅዱስ ቄርሎስ ነው። ወከመ ሐፂን ዘይትወደይ ውስተ እሳት ብሎ እንደሚናገረው እሳት ውስጥ እንደሚጨመር ብረት ብሎ ይናገራል። ብረቱ ሳይለወጥ እሳት እንደሚሆን ስጋ ውሱንነቱን ሳይለቅ ምሉ መለኮትን ስለሆነ በእመቤታችን ማህፀን እያለ በአብ ቀኝ በኪሩቤል ጀርባ ላይ በቃል ገንዘብ አርጎ በሰማይ አለ። ልብ ብላችሁ ስሙ። ስጋ ነው እንግዲህ ስጋ ብረትነቱን ሳይለቅ ምን ይሆናል? እሳት በሉ እንጂ። በጣም ግሩም። እሳት ስጋ ውስንነቱን ሳይለቅ ምሉ መለኮትን ስለተዋሃደ አሁን ያን ጊዜ ምን እርገተ ስጋ በየት ተፈጸመ? በማህፀን። ስጋ በቃል ይውላችሁ ብረት በእሳት እንደሚሞቀው ስጋ በቃል በማህፀን አረገ። ስጋ በቃል ትብላችሁ ስጋ በቃል ቃል በስጋ ደግሞ በ40 ቀን አረገ። አሁን ደግሞ ልብላችሁ በምድጃውና በዓለሙ መልቶ ያለው እሳት በብረቱ መጠንና ቅርጽ ብረቱ ጠፍጣፋ ቢሆን ጠፍጣፋ ይሆናል እሳቱ በብረቱ ላይ። እንደገና ደግሞ እንዲህ ቀጭን ቢሆን ቀጭን ይሆናል፣ ወፍራም ቢሆን ወፍራም ይሆናል። ብረቱ በእሳት መጠን ግን ከዚያኛው ደግሞ ከምድጃው ሳይጠፋ ሳይለቅ ብረቱ እሳቱ